ይደግስና ምርጥ ሴቶች ባሉበት ግብዣ ጥራቸው እና ከጠጡ በኋላ ሴቶችን ሲያዩ ዝሙት ይሰራሉ። ያኔ ራሱ እግዚአብሔር ያጠፋቸዋል። የአይን አምሮትና የሥጋ ፍላጎት ወንድምና እህት አይነት ናቸው። ሁለቱም የሰይጣን የጦር ዕቃዎች ናቸው። አረ ኢየሱስ ነው ጌታ ጃንሆይ አይደሉ? የራስ ጉዳይ ባክ ለኔ እሳቸው ናቸው። ያለ ጸጉሩን ጎንጉኖ ያጨሰ ምን አስቸገረኛል? በየአመቱ ሲመጣ ስመሰክር በመጨረሻ ኦኬ ቀበለዋለሁ አለኛል። ጸጉሩን ትቆረጣለህ፣ ትምህርቱ ይቀጥልልሃል። አልቆረጥም፣ ትቆረጣለህ። ክርክሩ ነው። ቆይ አንድ ጊዜ 5 ደቂቃ ላስብበት አለና ያንተን ኢየሱስ እንዲያውም ትቸዋለሁ። ከጸጉሬ ጋር ነው የምኖረው። የራስ ጉዳይ ወጣሉ። አታም ልክ እንደዚህ ብሎ ኢየሱስን አልፈልግም ብሎ ሲወጣ መኪና ለጥሞ ገደለው። እኔ እኮ ኢየሱስን ወዳለሁ፣ ግን እቺ ሲጋራ አስቸገረች። ከቸርች ልቅር ሰዎች ይሸታቸውና ደግሞ እንዳላሰናከል ምንም አይሸታቸው። በግልጥ አታጭስ እንዳይሰናከሉ ወጣቶች ተደብቃ አጭስ፣ ግን እንዳትቀር። ከዛ ያጨሳል፣ ያነባል፣ ያጨሳል። አንድ ቀን ቋቅ አለኛ ለራሱ ሲጋራው። አሁን እንዴት ታላቅ አገልጋይ እንደሆነ ልነግራችሁ አልችልም። ኢየሱስ ጌታ ነው ተቀበይላታለሁ። አንዷ በቦሌ ነው በባሌ ትለኛለች። በጣም አታከተች። የቦሌ ቄንጠኛ ሴት ነች። ይኸውልሽ 13 ዓመት ቀልደሻል፣ አሁን አትሽይም አልኳት። በሞትና አፋፍ ላይ ነሽና ኢየሱስ ጌታ እንደሆነ እመኚ ስላት እሸለች። በጉቦ በሐሰት የፈረድኩላት የድሃ እንባ ይጮህብኛል፣ እባክህ እንቅልፍ አጣሁ የሚሉኝ አሉ። ይገርማቸዋል። አገልግሎት ከልብ ጋር ይገናኛል። በተለይ እውነተኛ እረኛ ከሌለ መስከረም ብታመጣም ይጠፋሉ። እና መመስከር ብቻ ሳይሆን ማቆየት እንዴት እንደምንችል ከክርስቶስ ከእግዚአብሔር የእረኛ ልብ ማንነት ነው። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህን ምሳሌ ነገራቸውም እንዲህ ሲል 100 በግ ያለው ከእነርሱ አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልግ የማይሄድ ከእናንተ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤቱን በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁ፣ ከኔ ጋር ደስ ይበላችሁ ይላቸዋል። ቀራጮች፣ ኃጢአተኞች ሁሉ ሊሰሙት ወደ እርሱ ተሰበሰቡ። ሊፈወሱ አይልም። እነሱ የፈለጉት የሥጋ ፈውስ አይደለም፣ ኢቭን ድንቅና ተአምራት ለማየት አይደለም። ሁሉም የተሰበሰቡት ሉቃስ ይጽፍልን ሊሰሙት ነው ይላል። ይሄ የሚያመለክተው ምንም ቀራጭ ሀብታም ይምሰሉ እንጂ በኃጢአት የዘረፉት ብዙ ያካበቱት ነዋይ ይኖራቸው እንጂ የነፍስ ያልተመለሰ ጥያቄ አለባቸው። ብዙ ጊዜ አይመስልንም ባለጠጎችና ባለስልጣኖች የነፍስ ጩኸት እንዳለባቸው ማን መልካሙን መንገድ ያሳየናል እንደሚሉ አይመስልንም። ነገር ግን የህሊና ድምፅ አለ። ወህኒ ዘብጥያ አልወረዱም እንጂ የህሊና እስር ቤት እንዳሉ ማንም አያውቅም። ብዙዎች እንቅልፍ የላቸውም አይደለም። በትዕቢት ያስወረደችው ልጅ ይጮህባታል። በትዕቢት የገደለው ሰው ደም ይጮህበታል። ጉቦ ተቀብሎ በሐሰት የፈረደው ሰው የድሃ እንባ ይጮህበታል። አብዛኞቹ ልነግራቸው አልችልም ወህኒ ቤት ነው ያሉት፣ እስር ቤት አልገቡም እንጂ። እና በውስጣቸው ከዚህ ማን ያድነናል ብለው የሚጮህ ድምፅ አላቸው። ስለዚህ ኢየሱስ ማስተማር ሲጀምር ኃጢአተኛና ቀራጭ ኩልኩል አለ እግሩ ስር። ነፃ የሚያወጣ የምህረት ወንጌል አይደለም የዘላለም ብርሃን ስለሚሰብካቸው እንዲያውም አብሯቸው እንጀራ ይበላ ነበር፣ ፌሎሺፕ ያደርጋል። ፈሪሳውያን ተቆጡ። ይሄ ከኃጢአተኞች ጋር የሚበላ ለነሱ ለማስተማር ጊዜ የሚበጅት ምን አይነት ነው ብለው ተቆጡ። እና ትልቅ መተላለፍ እንዳለ ታያላችሁ። ኢየሱስ የእግዚአብሔር አብ እረኝነት መገለጫ ነው። እነዚህ ግን ጻፎችና ፈሪሳውያን ከእረኝነት በጣም እንደራቁ ምሳሌ ይነግራቸው ጀመር። እንግዲህ እውነተኛ እረኛ ሲያገኙ ብዙዎች እየጎረፉ የሚመጡት አይደለም ወዳጅ የሚያደርጋቸውና ነፃ የሚያወጣቸው እውነተኛ እረኛ ካገኙ ልነግራቸው አልችልም። በጣም ብዙ ሰዎች ወደ ጌታ ይመጣሉ። ብዙ ሰዎች ለኔ የሚላሉ በድብቅ ያስወረድኳት ልጄ አሁን ካደኩ በኋላ ትጮህብኛለች፣ እንቅልፍ አጣሁ። ቄስ
እንቅልፍ ለጥብዬ የሚገባው መድኃኒት ሳልሰጣቸው የሞቱ ፔሸንቶች ይጮሁብኛል። በጉቦ በሐሰት የፈረድኩላት የድሃ እንባ ይጮህብኛል። እባክህ እንቅልፍ አጣሁ የሚሉኝ አሉ። ይገርማቸዋል። አሁን ምን አይነት የእረኛ ልብ ቢኖር ነው ይሄን ማከም የምትችሉት? እና ከፈረድክ አለቀላቸው፣ ካከምካቸው ግን ይድናሉ። ግን ጥበብ ያለው እረኛ የበጎቹን ጥፋትና እንዴት እንደሚመለሱ ካላወቅን በቀር እረኝነት በጣም ከባድ ነው የሚሆንብን። ኢየሱስ ወደሱ ይሰበሰቡ ነበር። ለሁለተኛ እረኝነት ልናውቅ የሚገባ ሁለት ነገሮች ነው የዛሬው ትምህርት። የመጀመሪያው የበጎቹ ወይም የሰዎቹ የጥፋት ምክንያት ምንድነው የሚለውን ነው ማወቅ ያለብን። ሁለት እነሱን ደግሞ ለመመለስ የእረኛ ክህሎት ምንድነው ብለን ሁለቱን ነው የምናጠናው ዛሬ። እንደ ኢየሱስ የሰዎች የጥፋት ምክንያት የበጉ የጥፋቱ ምክንያት ምን እንደሆነ ማወቅ ነው የመጀመሪያው። በሐሳባቸው አንፈርድም፣ በድካማቸውም አንበይንም። ለምን እንደጠፉ ሲገባን እንዴት እንደምናድንም እናውቃለን። ለምንድን ነው የሚጠፉት የሰው ልጆች? የመጀመሪያው ታውቃላችሁ፣ በአይን አምሮት። ብዙ ጊዜ የሚጠፉት በአይን አምሮት እና በጉ በውጪ ግጦሽ ያለ ይመስለዋል። ሌላ በጎች የተመሰጉ ይመስለዋል። ከእውነተኛ እረኛና ከተመሰጉ ጓደኛ በጎቹ ትቶ ሄዳል። ለምን? በሚያየው ስለሚሳብ። በሬ ሆይ ሳሩን አየህና ገደሉን ሳታይ እንደሚባል ነው። የማየት የጥራት አይን ስለሌላቸው በሚያዩት ይታለላሉ። እዝላችኋል፣ ሔዋን ፍሬውን አየች፣ ለመብላትም መልካም እንደሆነ ጎመጀች። በአይኗ ነው ሰይጣን የገባው። የአይን አምሮት፣ የስጋ ፍላጎትና የነፍስ ትምክህት እኮ ነው በጎቹን የሚያሸሻቸው። የሰው ልጅን ከእግዚአብሔር ጉያ የሚያጠፋው ከቤተ ክርስቲያን የሚያርቀው ምንድነው ብትሉ የአይን አምሮት ነው የመጀመሪያው። ሎጥ ከመጥፋቱ በፊት ሶዶም ጎሞራን አየ። ከመጥፋቷ በፊት እንደ እግዚአብሔር ገነት ነበረች ይላል። ሎጥን ከአብርሃም ምን ወሰደው ብትሉ አይደል? የአይን አምሮቱ እኮ ነው። ሶዶም ጎሞራ እንደ እግዚአብሔር ገነት ነው የምታንጸባርቀው። ኢየሱስንም እኮ እንደዚህ ነው ያደረገው። በዓለም ያለውን ሁሉ ክብር ከመቅጽበት አሳየው እና ይሄን ሁሉ ሰጥሃለሁ አለው። ያየው እኮ የሚያምር ነው ኢየሱስ። ሰይጣንም ያሳየው የሚያምረውን ነው። ብዙዎች ከእግዚአብሔር ጉያ የሚርቁት በአይን አምሮት ነው። ይሄን ማወቃችን ለበጎቹ እንድንራራ እኮ ነው የሚያደርገን። ኢየሱስ ይሄን ያውቃል። ቀራጩ ለምን እንደሰረቀ ያውቃል። ኃጢአተኞች ኃጢአት ለምን እንደሰሩ ያውቃል። እና ሩም ይከፍትላቸዋል። የአይን አምሮትን ድል እንዴት እንደሚነሱ ያስተምራቸዋል እንጂ አይፈርድባቸውም። ስለዚህ ነው በእግሩ ስር እኮ የሚቀመጡት። ታውቃላችሁ በለዓም ምን አይነት ተንኮል እንዳደረገ። ባላቅ በለዓምን እርገምልኝ አለው። ልረግምልህ ነበር ግን እንደ አንድ እንስት አንበሳ ተኝተዋል። እግዚአብሔር ከነሱ ጋር ነው፣ እነሱን መርገም አትችልም። በየተራራው ቢያዞረው አልቻለም። ታውቃላችሁ ከዛ አንድ ምክር መከረው በለዓም ለባላቅ። የእስራኤል ልጆችን ደካማ ጎን አውቃለሁ። ምርጥ ድግስ ደግስና ምርጥ ሴቶች ባሉበት ግብዣ ጥራቸው እና ከጠጡ በኋላ ሴቶችን ሲያዩ ዝሙት ይሰራሉ። ያኔ ራሱ እግዚአብሔር ያጠፋቸዋል። በእርግጥ ልክ እንደዚሁ ባላቅ አደረገ። የእስራኤል ልጆችን ጦርና ጋሻ ደበቀ፣ ፈረሰኛ ደበቀ እና ዝሙትን የሚያነሳሱ ሴቶችና ብዙ መጠጥ አደረገላቸው። እነሱም ዝሙት ሰሩ፣ እግዚአብሔር ማጠፋቸው። እና የአይን አምሮት ብዙዎችን ከበረት እንደሚያወጣና አደጋ ውስጥ እንደሚጨምራቸው ቅዱስ መጽሐፍ ይናገራል። ሁለተኛውስ በስጋ ፍላጎት። ሶስት ነው ፈተናው ታውቃላችሁ። የአይን አምሮት፣ የስጋ ፍላጎትና የነፍስ ትምክህት። ሔዋንም አየች፣ አማራት ብቻ ሳይሆን ፍሬውን ለመብላት ጓጓች። ይሄ እኮ ነው የስጋ ፍላጎት። ብትፈልጉ ኢየሱስንም እንጀራውን ዳቦ አድርገው ብሎ በስጋ ፍላጎት መጥቶበታል። የአይን አምሮትና የስጋ ፍላጎት ወንድምና እህት አይነት ናቸው። ሁለቱም የሰይጣን የጦር ዕቃዎች ናቸው። ሶስተኛው የነፍስ ትምክህት ነው እና የእረኛን ድምፅ አይሰማም። ከሱ ጋር ያሉ በጎችን ይንቃል፣ እረኛውን ይንቃል። አብሮት ካሉት ሰዎች ጋር አይመጠነኝም ብሎ ያስባል። በትዕቢት ልቡ ይነፋል። የሰው ልጆች በዚህ ምክንያት ይርቃሉ። ኢየሱስንም ከዚህ ከተራራው ራስን ወርውር፣ መላእክት ይጠብቁሃል አለው። በነፍስ ትምክህት እኮ ነው የፈተነው። እግዚአብሔርን አትፈታተን ተብሎ ተጽፏል አለው እንጂ ማንነቴን አሳያለሁ ብሎ እንዲከሰከስ ነበር የፈለገው። ግን በነፍስ ትምክህት የወደቁ ብዙ በጎች አሉ። አሁን በጎቹ የጠፉት
ዋናው ምክንያት በአይን አምሮት በስጋ ፍላጎትና በነፍስ ትምክህት መሆኑ ነው። እሱ አይደለም አሁን የዛሬው ትምህርት። ለእውነተኛ እረኝነት አንደኛው ዝግጅት በጎቹ የጠፉበትን ምክንያት ማወቅ ነው። ሁለተኛውስ የእረኛን ብቃት ማሳደግ ነው። እንደዚህ ሆነው ከጠፉ እንዴት ነው ማድናቸው? አንደኛ የእረኛው ብቃት በጉ እስኪገኝ ድረስ የመፈለግ ውሳኔ ማድረግ ግድ ነው። በአንድ ጊዜ አይገኙም። አቢሴሎም ከጠፋ በኋላ ጠቢቧ ሴት ያለችው ትዝ ይላችኋል። ዳዊት የእግዚአብሔርን ባህሪ ልንገርህ፣ እግዚአብሔር የጠፉት ፈጽመው እንዳይጠፉ ሁልጊዜ በምክሩ ያስባል። አንድ ጊዜ አይደለም፣ ብዙ ጊዜ አይደለም፣ ሁልጊዜ በምክር ያስባል። ለምን? ሰው ከፈሰሰ በኋላ ስለማይመለስ ነው። ሰው እንደ ስንዴ አትለቅመውም። ከፈሰሰ እንደ ውሃ የማይመለስበት ስለሚሄድ አንዳንዴ አይደለም፣ እግዚአብሔር በምክሩ የሰው ጥፋትን ስለማይወድ ሁልጊዜ በምክሩ ያስባል። በጎቹ እስኪገኙ ድረስ በትጋት መፈለግ። እኔ በእውነት አጥንቼ ባላገኝም ከኢየሱስ በስተቀኝ የተሰቀለው ሰው በመንግስት አስበኝ ብሎ የዳነበት ሚስጥር ነው። ታውቃላችሁ፣ ሰው ገሏል፣ ወንበዴ ነው፣ በምስማር የሚሰቀል ከባድ ወንጀል የሰሩ ናቸው። ይሄ ሰውዬ በመጨረሻ እንዴት ዳነ ብዬ ያስባለሁ። እስከ መጨረሻ የሚጸልይለት ወይም ባገኘው አጋጣሚ ወንጌል የሚሰብከው አንድ ሰው አለ። በእውነትም ናቸው። ከዚህ ውጪ ሊሆን አይችልም። ደሙ እየተንጠባጠበ ሊሞት ትንሽ ሲቀረው እኮ ነው ንጉሥ ነህ ትመጣለህ አስበኝ መንግስት አለው። ወዲያውኑ ዳነ። በዛች ቅጽበት ብቻ ያገኘው መገለጥ አይመስለኝም። ሳትታክት የምትማልድ እናት ወይም ሳይታክት የሚመሰክር ጓደኛ አለውን? በመጨረሻ ላይ ግን እንዲያመልጥ ምክንያት የሆነው እሱ ይመስለኛል። ማንም ሰው በአንድ ቀን ሊድን አይችልም። አንዱ ይዘራል፣ አንዱ ይዘራል፣ አንዱ ይዘራል፣ አንዱ ያጭዳል እና ቀስ በቀስ ነው ያ ሁሉ ተጠራቅሞ ውጤት የሚያመጣው ማለት ነው። ድሮ ጥይት ፋብሪካ የሚባል ሰራ ነበር አናጢ ሆኜ ሜክሲኮ እና ኢየሱስ ጌታ ነው ተቀበይላታለሁ። አንዷ በቦሌ ነው በባሌ ትለኛለች። በጣም አታከተችኝ። የቦሌ ቄንጠኛ ሴት ነች እና አትሰማም፣ ታሾፍብኛለች። እመሰክርላታለሁ፣ ታሾፍብኛለች። እመሰክርላታለሁ፣ አታምንም። 13 ዓመት መሰከርኩላት። እኔም አይሰለቸኝ፣ እሷም አሰማ። የራስሽ ጉዳይ ግን አላልኳትም። በኋላ ሳላስብ ታመመች እና ጦር ኃይሎች ሆስፒታል ገባች። በኋላ ልጠይቃት ይልኩ ሲሄድ ጠቅላላ ዶክተር ከበዋታል። አይሲዩ ነው ምንድነው የሚባል ኢንቴንሲቭ ኬር ውስጥ ገብታለች። መግባት አትችልም እዛ አሉኝ ነርሶች። እሺ ከሩቅ ልመልከታት እድል ስጡኝ አልኳት። ከዛ ነርሷ ክርስቲያን ስለነበረች ተባበረች። ውስጥ አትገባም ከሩቅ ግን እናሳያለን ብላ በሩን ገርበብ አደረገችልኝ። ልክ እንደማያት አድርጋ ነው የከፈተችልኝ። ከዛ ያቺ ታሾፍብኝ የነበረችው ስታይ ሪአክሽን አሳየች ማለት ነው። ዶክተሮቹ ደነገጡ። እሷ ወደምታየው ሲያዩ እኔ ቆሜያለሁ። መናገር ባትችልም በአፏ ለምንቻቸው እባካችሁ አስገቡልኝ አንድ ጊዜ ብላ። በሞትና ህይወት መሃል ስለሆነች ዶክተሩ ፈቀዱልኝ። ጋዋን እንደለበሱ ግባ የምታናግር ኑዛዜ ይኖራታል እባካችሁ ጥሩልኝ ብላ በጣቷ አመለከተች ነው። የመጨረሻው ሰዓት አሁን ጌታ ኢየሱስ ፈውሳት አላልኩም። አውቃለሁ ሊወስዳት እንዳሰበ። ደግሞም ብትድንም ብትሞትም የኔ ዋና ተልእኮ የሱ አይደለም። የዘላለም ወንጌል አምና ትድን ዘንድ ነው። ይኸውልሽ 13 ዓመት ቀልደሻል፣ አሁን አትሽይም አልኳት። በሞትና አፋፍ ላይ ነሽና ኢየሱስ ጌታ እንደሆነ እመኚ ስላት እሺ አለች። ሁለት እጇን ዘርግታ በእኔ የምለውን በይ ጌታ ኢየሱስ ስለኔ ሞተሃል፣ ስለኔ ሞተሃል፣ በደም ኃጢአቴን እጠበኝ፣ በሕይወት መዝገብ ጻፈኝ፣ አሜን በይ ስላት አሜን ብላ ጨዋለች። በሰው አታውሉ እኔ የሳኩኝ ወጥቼ አይልም አለቅ። እንደ ዳነች 100% እርግጠኛ። የመጨረሻው ሰዓት እቺ 13 ዓመት ብዬ ያቃተችኝ የራሷ ጉዳይ አላልኩም። በመጨረሻ ላይ አሳልፎ ሰጠኝ። አመለጠች። ግን ያመለጡኝም እኮ አሉ ሳልመሰክር ታክቼ። እቺ ግን አንዷ መልካም ምስክርነት ስለሆነች ነው ያወራውላችሁ። ሁለት እስኪገኝ ብቻ ሳይሆን ከሁሉ አጀንዳው በቅድሚያ መፈለግ አለበት። ሁለተኛ ወይ ሶስተኛ ደረጃ የሚሆን አይደለም። በቅድሚያ ካልፈለከው ነጣቂው ብዙ ላይገኝም ይችላል። በጉ ምን ትለዋለች ያቺ ጠቢብ ሴት? ይኸውልህ አምኖን ተገሏል በአቢሴሎም። እሺ ብታለቅስ ከሞት አይነሳም።
የተጣለ ሰው ግን ፈጽሞ ያልጠፋ አቢሴሎም ነውና ፈጥነህ በቀድሞ ያምጣው አለችው። ዳዊት ባነነ። በእርግጥ ከአቢሴሎም ጋር ታርቋል እንደምታውቁ። ይሄ ብቻ አይደለም የእረኝነት አንዱ ብቃት ማሳደግ ያለብን ከተገኘ በኋላ ጥንቃቄ ማድረግ ይገባናል። በእውነት ጥንቃቄውን ተሸከመው እና ከስቷል፣ ገርጥቷል፣ ሸተተ የለም፣ ከሳ የለም፣ ተሸከመዋል። ይሄ እኮ መሸከም ማለት በጣም ብዙ ሚኒንግ አለው። ድኖ ከተገኘ በኋላ እንዲያውም 80% የሰውየው መዳን ከተገኘ በኋላ በመናረገው እንክብካቤ ነው። እኔን ያስተማረኝ ሰው አንድ ስነ መለኮት ትምህርት ቤት እዚህ አዲስ አበባ ውስጥ በጣም መጸጸተው ነገር ቄስ ብሎ ነገረኝ። ምንድነው አልኩት። እና ወንድሜ ጀርመን ሀገር ነበር የሚኖረው። ራስታ ነው አለ። ራስታ ማለት ጸጉር እየጎነጎነ ጃንሆይን አምላክ ነው የሚሉ ወገን ይመስለኛል። አረ ኢየሱስ ነው ጌታ፣ ጃንሆይ አይደሉም። የራስ ጉዳይ ባክ፣ ለኔ እሳቸው ናቸው ያለ ጸጉሩን ጎንጉኖ ያጨሰ ምን አስቸገረኛል። በየአመቱ ሲመጣ ስመሰክር በመጨረሻ ኦኬ ቀበለዋለሁ አለኛል። ደስ አለኝ፣ በጣም ደስ አለኝ። እና ትልቅ የምታውቁት ቸርች፣ መንገድ ዳር የሆነ ትልቅ ቸርች ይኸው ራስታ ነበር ወንድሜ፣ አሁን ጌታን ተቀብሏል፣ ደህንነት አስተምሮልኝ ብዬ ሰጠውት አለ ለፓስተሩ። በጣም ጥሩ ግባ አለኝ። ግባ ብሎት ከሌሎች አዳዲሶች ጋር አስተማረው እና ልክ አስተምሮ ሲጨርስ ይሄን ጉንጉን ጸጉር የኢትዮጵያ ባህል የቸርች ባህል አይደለም፣ በሚቀጥለው ትምህርት ተቆርጠናል። አይ ጸጉሬ ብዙ አመት እኔ ጋር ስለኖረ ወደዋለሁ፣ እስከ ጸጉሬ ኢየሱስን መከተል አልችልም። አትችልም። ደግሞ ወጣቶች ሁሉ ይጎንጉኑ እንደ አንተን አይተው ጸጉርን ትቆረጣለህ፣ ትምህርቱ ይቀጥልልሃል። አልቆረጥም፣ ትቆረጣለህ። ክርክር ሆነ። ቆይ አንድ ጊዜ 5 ደቂቃ ላስብበት አለና ያንተን ኢየሱስ እንዲያውም ትቸዋለህ፣ ከጸጉሬ ጋር ነው የምኖረው፣ የራስ ጉዳይ ወጣል። አታም ልክ እንደዚህ ብሎ ኢየሱስን አልፈልግም ብሎ ሲወጣ መኪና ለክትሞ ገደለው። የዘላለም አምላክ ምን ችግር አለው? እስከ ጸጉሩ ጌታን ቢቀበል ሲገባው እኮ ይቆረጣል አይደለም? ጥቂት እኮ ብትታገሰው ራሱ ይቆረጣል። ተቆረጥ ባትለው ግን መሸከም አቃተው። ያረኛ እስከ ዛሬ ይጸጽተኛል ብሎ አገልጋው እኮ ነው የሚነገር። ወንድሜን ገደለብኝ ብሎ ቂም ይዞበታል። የሚባዝን በግ እኮ ነው። እረኛ ከሆንክ ያንን የመቋቋም አቅም ሊኖር ይገባል። ቄስ እኔ እኮ ኢየሱስን ወዳለሁ፣ ግን እቺ ሲጋራ አስቸገረች። ከቸርች ልቅር ሰዎች ይሸታቸውና ደግሞ እንዳላሰናክል ምንም አይሸታቸውም። በግልጥ አታጭስ፣ እንዳይሰናከሉ ወጣቶች። ተደብቃ አጭስ፣ ግን እንዳትቀር። አንተ ብቻ ነው እንዲህ ያልከኝ፣ ተደብቄ ላጭስ አጭስ። ከቸርች እንዳትቀር፣ ባይብል ማንበብ ግን እንዳታቆም። ከዛ ያጨሳል፣ ያነባል፣ ያጨሳል። አንድ ቀን ቋቅ አለኛ ለራሱ ሲጋራው። አሁን እንዴት ታላቅ አገልጋይ እንደሆነ ልነግራችሁ አልችልም። አንተ ማረባ ማጠቀም ብለውስ አለቀለት። እኔ እኮ ኃጢአትን መፍቀድ አይደለም፣ እግዚአብሔር ይቀጣል ታውቃላችሁ። ሆኖም ገና ወደ ጌታ እንደመጡ የእረኛ ልብ ከሌለም በቀር አንድም ሰው አታገኙ። ሳኦል ወንድሜ፣ እኔ ወንድምህ፣ እኔን በስም ትጠራኛለህ? እስጢፋኖስን ከስክሼ የገደልኩ ስንቶችን የዘረፍኩ አሁን ወንድምህ ነህ። የሚገርም ነው። እንዲያውም እጁን ጭኖ አጽናናው። ሐናንያ ባይኖር ኖሮ ጳውሎስን መሆን አይችልም። ኢየሱስ ጴጥሮስ ቢክደውም ያጽናናዋል። ሙሉ ሰው እስኪሆን ድረስ ማጽናናት ይችሉ ነበር። አንድ የአእምሮ ሰርጂን ኢትዮጵያ ውስጥ መጥቶ ከአሜሪካ አንድ እጢ ሙሉ ለሙሉ ከጥቁር አንበሳ አወጣው እና የመጀመሪያው ሰርጂን ይህን ያህል ኪሎግራም ከውስጡ አወጣ። አሁን ተችሏል። እኔም ይኸውልሽ አወጣሁላት። ነገር ግን ምፈራው ዋናው ቁስል ወጥቶላታል። እጢው ግን ነርሶች ያልኳቸውን ተከታትለው ካላደረጉ ሪስክ ውስጥ ትገባለች። ድኖ እኮ ከመጣ በኋላ የምናደርገው እንክብካቤ ለመኖርና ለመሞቱ ወሳኝ ነው። ብዙዎቻችን ገፊ ከሆንን፣ ጥቂት ኃጢአቱን የምናጎላ ከሆንን፣ አቃፊና ተሸካሚ ልብ ከሌለ ይጠፋሉ፣ ተመልሰው ይጠፋሉ። በዛች ብልህ ሴት አቢሴሎም ከመጣ በኋላ ዳዊት ምን አደረገ? ሳመው። ጫማ አምጡ፣ ግብዣ አምጡ፣ ቀለበት አምጡ አላለም። በለሰለሰ ሰላምታ፣ እንደው በለሰለሰ ፍቅር ነው የተቀበለው። አቢሴሎምም ቂም ያዘ። ዳዊትን መፈንቅለ መንግስት ሊያደርግበት 4 ዓመት አሴረ ይላል። ለምን? ከልቡ አቀባበል አደረገለት።
ተመልሶ እኮ መጥቷል፣ ተሳስመዋል። ግን እንደ ነርስ አልተንከባከበውም። አጀሬ መልሶ የበቀል መንፈስ ተጠቀመበት። አንዳንዴ በቸርች ውስጥ የሚመጡ በጎች ንስሐ ገብተው ጌታን ሲቀበሉ እንክብካቤ ከማጣት የተነሳ ይገርማቸዋል፣ ሹልክ ብለው ይጠፋሉ ወደ ነበሩበት። የእረኛ ልብ ስለሌለን ለምን እንደጠፉና እንዴት እንደሚድኑ አውቀን እውነተኛ እረኛ ከሆነን ደስታ ይጀምራል። ደስታው እንዲያውም የሚተላለፍ ነው። በጎረቤቶች ሁሉ የሚተላለፍ ደስታ፣ ኢቭን ምድራዊ ብቻ አይደለም፣ በሰማይም ደስታ ይሆናል።